ቢኖር ይሄን ሻርፕ መፍታቴ ነው ለእናንተ ያሳሰባችሁ? እንዲህ ብዬ መሰራቴን ያሳሰባችሁ? ንገሩኝ። እንዲህ ብዬ መሰራቴን ያሳሰባችሁ? ምን አለበት ይወዲን ብታዩት? ማርያም ዞር ዘባን ፍለክስ እንደዛ ታልቅሺ አጥበቃ ታልቅሺ እኮ ታልቅሺ በመድኃኒዓለም እሺ እኔ ለቂኛ ታልቅሺ ቆይ እንደዚህ ብዬ መምጣት የምን ነው ክፋቱ? እኔ ከናንተ የተሻለ ህይወት እኮ ኑሮኛ አይደለም። ከናንተ የተሻለ ህይወት ኑሮኛ አይደለም። ትዞር ምን የሚናገሩት ነገር እኮ አይችልም ማለት ከበደ አንቺን ራሳቸው በዋሉበት እኮ አንቺን ያስቀመጡሽ ውሏቸውን ስለሚያውቁ ነው። ስለዚህ የሚያስጨነቀሽ እንዴት አይችልም ልበል? ትኖሪው አንቺ ነሽ እኮ አንቺን ህይወት እነሱ አይኖሩም ያንቺን ህይወት። ክፋት ታዲያ ምን ሰርተው ይሉ አንቺ እኮ እንድትናደጂ ነው ይሄን እየጻፋዱ ሲጀመር ለክፋት ነው እንጂ እኮ ሌላ ነገር አይደለም። ያለሻር ላይ አንቺ ነው ፈድሞ እንጂ እኮ ምን ያስለቀስሽ? እንደውም ስቀሽበት ተራምደሽበት አትሄጂ። ምን ያስጨነቀሽ? ሁላችንም የሚሰጠን የበደላችን የሥራችንን ፈጣሪ እንጂ ሰው ነው። እሱ ትኖሪያለሽ እንዴ? ለሰው ብትኖሪማ የት ትደርሺ ነበር? ማሪ ሚሊዮን ትገነቢ ነበር። ሰው አንድ ቀን ያንቺን ውርቀት ነው የሚፈልገው። ያንቺ መልካም አይደረግም። ውድገትሽን ነው የሚፈልገው ሰው። እመቤቴን አይደረግም። እንደዚህ አይነት ነገር አይደረግም። እኔ ታውቁኛለህ ከመጀመሪያው ገና ቲክቶክ ሲመጣ መጀመሪያው ታውቁኛላችሁ። እኔ ከናንተ የተሻለ ነገር አግኝቼ አይደለም። የተሻለ ነገር ቢኖረኝ ኖሮ የኔን ስራ ትቼ የኔን ስራ አስቀምጬ ተቀጥሬ አልሰራም ነበር።